የእስክንድር እንቁላሎች። ሕፃኑ እስክንድር እክል ካለበት ሰውነት ጋር የተወለደ ሲሆን መለስተኛ የሆነ የአእምሮ እድገት ውስንነት ችግርም ነበረበት። እስክንድር ዕድሜው 12 ዓመት ይሁን እንጂ በጊዜው ገና የመጀመሪያ ደረጃ ትምህርት ቤት ተማሪ ነበር። ካለበት የጤና እክልም የተነሳ መማር ይቸግረው ነበር። ተምረው የነበረችም ሴት መምህርቱም በልዩ እንክብካቤ ያለና በእነርሱም የትምህርት ስርዓት ውስጥ አብሮ መጓዝ እንደማይችል ተረድተዋለች። ይሁን እንጂ ጥሩ አስተማሪና እውነተኛ ክርስቲያን ስለነበረች ተማሪው እስክንድር በትኩረት ትከታተለው ነበረ። የጸደይ ወቅት በመድረሱ እንዲሁም የፋሲካ በዓል ከፊታቸው እየመጣ ስለሆነ ከእስክንድርያ ጋር የሚማሩት ሕፃናት ተማሪዎች በተደሰቱበት አንዱ ቀን እንዲህ ሆነ። መምህርቷ ለተማሪዎቹ ሁሉ ትላልቅ የፕላስቲክ እንቁላል በመስጠት ይህንን የፕላስቲክ እንቁላል ወደ ቤታችሁ ወስዳችሁ ነገ መልሳችሁ እንድታመጡ ትፈልጋለሁ። ነገር ግን ስታመጡ በውስጡ አዲስ ሕይወትን ሊያሳይ የሚችል ነገር ማስቀመጣችሁን እንዳትረሱ ብላ ነገረቻቸው። በቀጣዩ ቀን ጠዋት ላይ ሕፃናት ተማሪዎች የተሰጣቸውን የፕላስቲክ እንቁላል ይዘው ወደ ትምህርት ቤት መጡ። እየተሳሳቁና እየተጫወቱ በክፍላቸው ውስጥ መምህራቸው ወዳዘጋጀችው ትልቅ ቅርጫት እንቁላሎቻቸውን ወረወሩ። ጊዜ ሲደርስ አስተማሪያቸው አንድ በአንድ ቅርጫት ማውጣት ጀመረች። የመጀመሪያው እንቁላል ስትከፍተው በውስጡ አበባ አገኘች። ለሕፃናቱም በትክክል በእርግጥም አበባ የአዲስ ሕይወት ምልክት ነው ስትል ግርምቷን ገለጸች። የዚህ እንቁላል ባለቤት የሆነችውም ተማሪ እጇን በማውጣት የእርሷ መሆኑን ስትገልጽ ጥሩ አድርገሻል ብላ አመሰገነቻት። በቀጣይ ያነሳችው እንቁላልም በውስጡ ቢራቢሮ ነበረው። መምህርቷም እንቁላሉን ወደ ላይ ከፍ በማድረግ አባ ጨጓሬ መሳዩ ነገርን በመቀየር ወደ ውብ ቢራቢሮነት እንደሚሸጋገር እናውቃለን። በእውነትም ይህም አዲስ ሕይወት ነው አለች። ቀጥላም ሶስተኛውን እንቁላል ከፈተችው። በውስጡ ግን ምንም የለውም፣ ባዶ ነበር። በእርግጠኝነት የእስክንድር እንቁላል መሆኑን አሰበች። በጊዜው የተናገረችውን ነገር በደንብ ስላልተረዳ ይህንን ያደረገ መሰላት። ልትረብሸውም ስላልፈለገች እንቁላሉን ቀስ ብላ በማስቀመጥ ሌላኛውን ከቅርጫት ሳበች። ነገር ግን በሁኔታው የተደነቀው እስክንድር በድንገት መምህርት ስላመጣሁት እንቁላል ምንም አትይም እንዴ ሲል ጠየቃት። መምህርቷም ፊቷ ላይ የመረበሽ ምልክት እየታየባት እስክንድር ግን እኮ እንቁላል ባዶ ነው አለችው። እሱም አይኗን እያየ ለስለስ ባለ ድምፅ አዎ መምህርት፣ የክርስቶስ መቃብርም እኮ እንዲሁ ባዶ ነበር አላት። አስተማሪዋም የቀሩትን እንቁላሎች ለተማሪዎች አሳይታ ስትጨርስ ወደ እስክንድር በመሄድ ለመሆኑ መቃብሩ ለምን ባዶ እንደሆነ ታውቃለህ አለችው። እሱም አዎ ክርስቶስ ተገድሎ በዚያ ውስጥ ተቀብሮ ነበር፣ ነገር ግን እርሱ ከሞት ተነሳ። ታዲያ ይህ ነገር አዲስ ሕይወትን አያሳይምን ብሎ መለሰላት። ያቺ መምህር በነገሩ ልቧ ተነክቶ ፊቷን ሸፍና አነባች። ይህም ነገር ከ3 ወራት በኋላ ተማሪው እስክንድር አረፈ። የቀብር ስርዓቱን ለመከታተል የተሰበሰቡ ሰዎች አንድ እንግዳ ነገር በመቀበሪያው ሳጥን ውስጥ ተመለከቱ። ይኸውም የተከማቹ 20 እንቁላሎች ነበሩ። በክርስቶስ ትንሣኤ ምክንያት ባዶ እንደነበረው መቃብር 20ዎቹ እንቁላሎችም ባዶ ነበሩ።